አሰላሙ አለይኩም ወራህመቱላሂ ወበረካቱ። የነብዩ መሐመድ ሰለላሁ ዐለይሂ ወሰለም የመሰናበቻ ስብከት ቅዳሜ ማርች 7 632 እንደ አውሮፓውያን አቆጣጠር። የማግና ካርታ የመብቶች ህግጋትና ከተባበሩት መንግስታት ህግጋት በፊት በዓለማችን የመጀመሪያው የሆነው የሰብአዊ መብት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ደነገጉ። ሰዎች ሆይ ልክ ይህ ወር፣ ይህ ቀን፣ ይህ ከተማ የተቀደሰ እንደሆነው ሁሉ የእያንዳንዱ ሙስሊም ህይወትና ንብረት ቅዱስ ነው። በአደራ የተሰጣችሁን ንብረቶች በትክክል ለባለቤቶቹ መልሱ። ሌላው እንዳይጎዳችሁ እናንተ እንዳትጎዱት። ጌታህን እንደምትገናኝና የሰራኸውን ተግባር እንደሚተሳሰብ አስታውስ። አላህ በወለድ ማበደርን ከልክሏል። ስለዚህ ሁሉም የወለድ ግንኙነት ካሁን ጀምሮ ቀርቷል። ይሁንና ዋናው ካፒታል ያንተ ነው። ስለዚህ ሌላውን አታስገድድ። አንተ ያለ አድሎ አትጉዳ። አላህ ወለድ ሊኖር እንደማይገባ ፈርዷል። ሰዎች ሆይ እርግጥ ነው እናንተ በሚስቶቻችሁ ላይ የተወሰነ መብት አላችሁ፣ እነርሱም በእናንተ ላይ መብት አላቸው። በአላህ አደራና ፍቃድ በሚስትነት እንደወሰዳችኋቸው አስታውሱ። መብታችሁን ለመፈጸም ከታዘዙ በትህትና አብሏቸው፣ አልብሷቸው። የትዳር ጓደኞቻችሁን አጋዦቻችሁ ስለሆኑ በመልካም ተንከባከቧቸው። የማትፈልጉትን ሰው እቤታችሁ እንዳያስገቡ፣ ሀፍረተ ቢስም እንዳይሆኑ። ሁሉም የሰው ዘር ከአደምና ከሐዋ የመጣ ሲሆን አረቡ አረብ ካልሆነው የበላይ የለውም፣ ወይም አረብ ያልሆነው ከአረቡ የበላይ የለውም። እንዲሁም ነጩ ከጥቁሩ የበላይ የለውም፣ ወይም ጥቁሩ ከነጩ የበላይነት የለውም። እና በላጩ አላህን ፈሪና መልካም የሰራ ነው። እያንዳንዱ ሙስሊም ለሌላ ሙስሊም ወንድሙ መሆኑን ይወቅ። ስለዚህ በዚህ ትስስር ሙስሊሞች ወንድማማችነትን ይመሰርታሉ። በፈቃድና በፍላጎት ውጪ የአንድ ሙስሊምን ንብረት መውሰድ ህጋዊነት የለውም። ስለዚህ እርስ በርሳችሁ ኢፍትሃዊ አትሁኑ። ሰዎች ሆይ ከኔ በኋላ ነብይ ወይም መልእክተኛ አይመጣም፣ ምንም አዲስ እምነት የለም። ሰዎች ሆይ አስተውሉ፣ ያስተላለፍኩትን ቃላቶች ተረዱ። ከኔ በኋላ ሁለት ነገሮችን ትቼላችኋለሁ፣ ቁርአንና ሱናዬ፣ የድርጊት ተግባር ምሳሌ። ከተከተላችሁ ጥመት አይነካችሁም። ቃሎቼን በቀጥታ ከእኔ የሰሙ ለሌሎች ያስተላልፉ፣ ሌሎች እንደዚሁ ለሌሎች ያስተላልፉ። ምናልባት ከእኔ በቀጥታ ከሰሙት የበለጠ ሊረዱ ይችላሉና። አላህ ሆይ መልእክትህን ለህዝቦች ለማስተላለፍ ምስክር ሁን።